ጽኑ ፍላጎት። እያንዳንዳችን አንድ የምንመኘው ነገር አለ። መሆን የምንፈልገው ሰው አለ። የምንመኘው ቢዝነስ አለ። የምናስበው ህይወት አለ። ህይወቴ ኑሮዬ እንደዚህ ቢሆን፣ ቢዝነሴ እንደዚህ ቢሆን የምን ፍላጎት ይኖረናል። ምን ያክል ፍላጎት? ዝም ብሎ ምኞት፣ ዝም ብሎ ፍላጎት ሁሉም ሰው ጋር አለ። ስኬታማ የሚሆኑ ሰዎች፣ ሃይ አቺቨር የሚሆኑ በጣም ትላልቅ ደረጃዎች ላይ የደረሱ ሰዎች እኛ እንደምንፈልገው አይደለም ነገሮችን የሚፈልጉት። ጽኑ ፍላጎት፣ ከፍተኛ ፍላጎት። ያንን ለማድረግ ማንኛውንም ምክንያት መስማት አይፈልጉም። ፍላጎት ዝም ብሎ መፈለግና በጽኑ ሁኔታ ሁሉ ነገር ሳክሪፋይ አደርጋለሁ ብሎ መፈለግ ሁለቱ የሰማይና የምድር ያክል ርቀት ያላቸው ናቸው። ምንድን ነው የምንፈልገው? ምንድን ነው የምትፈልገው? ምንድን ነው የምትፈልጊው? ምን አይነት ሰው መሆን ትፈልጊያለሽ? በእውቀት፣ በሙያ፣ በገቢ፣ በመንፈሳዊነት፣ በኔትወርኪንግ፣ በመዝናናት ምን አይነት ሰው ብትሆን ደስ ይልሃል? ይሄንን ቅልብጭ ግልጽ በሆነ መልክ መጀመሪያ ማስቀመጥ ይፈልጋል። ያንን ካስቀመጠን በኋላ ለምንፈልገው ነገር ማንኛውንም ነገር ሳክሪፋይ ለማድረግ ዝግጁ መሆን ይፈልጋል። ጽኑ ፍላጎት ማለት አማራጭ የሌለ ፍላጎት ማለት ነው።